ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ መልካም ነው። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የመጣሁት የብርቱካን ኬክ በጣም ጣፋጭ ኬክ ነው የማሳያችሁ አሰራር ማለት ነው። ያዘጋጃቸውን ግብአቶች ያው አሳያችኋለሁ ማለት ነው። እሺ ጓደኞቼ እዚህ ጋር አንድ ብርጭቆ ስኳር አለኝ። እዚህ ጋር ደግሞ 4 እንቁላል አለ። እዚህ ጋር ደግሞ ዘይት አንድ ብርጭቆ ዘይት አለኝ። እዚህ ጋር ደግሞ 4 ማንኪያ የብርቱካን ልጣጩ ማለት ነው ጓሳያችኋለሁ። ያው ጓደኞቼ ይሄ ማለት ነው ያው በዚህ ነው እንደዚህ ፈቀፈቁት ማለት ነው። ያው እኔ ስለቸኮልኩኝ ነው የስንደስ አድርጋ አላሳያችሁ ማለት ነው። እሺ ጓደኞቼ ከዛ በመቀጠል ቫኒላ አለኝ። እዚህ ደግሞ ቤኪንግ ፓውደር እና ቤኪንግ ሶዳ አለ ማለት ነው። በትንሽ ማንኪያ አንድ ማንኪያ ቤኪንግ ሶዳ አንድ ማንኪያ ቤኪንግ ፓውደር አለ። እዚህ ደግሞ አንድ ብርጭቆ የብርቱካን ጁስ አለ ማለት ነው። ያው ይሄ ማንን ሰው መስራት አያቅተውም። የብርቱካን ጁስ በሚሰራበት በዛ አንድ ብርጭቆ በዛ ሰርታችሁ አንድ ብርጭቆ ማለት ነው። እዚህ ደግሞ ለማንኛውም ጊዜ የምንጠቀመው የፈርኖ ዱቄት ማለት ነው። ነጭ ዱቄት አለ ማለት ነው። እዚህ ደግሞ ያው ጎድጓዳ ሳንግድ ያስፈልገናል። አው ይሄ ነው ማለት ነው ጓደኞቼ። ወደ አሰራሩ እንሄዳለን። እሺ ጓደኞቼ በመቀጠል ስኳር እንጨምራለን ማለት ነው። ከዛም በመቀጠል ዘይት ትንሽ እንመታዋለን ከዘይቱ ጋር ትንሽ እንደማማው ነው። ከዛ በመቀጠል ጓደኞቼ እዛ አዘጋጀሁትን 4 እንቁላል ጨምራለሁ። በደንብ አድርገን እንመታዋለን፣ ምክንያቱም ስኳሩ እንድማማ ማለት ነው። ስኳሩ ግዴታ ማማማት አለበት። ጓደኞቼ እንደምታዩት ይሄን ይመስላል ማለት ነው። አሁን የምንጨምረው ቫኒላ ነው ማለት ነው። ለእንቁላሉ ሽታ ትንሽ ቢያንስ በትንሽ ማንኪያ ምናምን ያው እኔ ግን በግምት ነው ያደረኩት የዚህን ያክል ማለት ነው። እሺ ጓደኞቼ እንደምታዩት የክሬም መልክ ምናምን ይዟል ማለት ነው። ከዛም በኋላ የብርቱካን ልጣጩን እንጨምራለሁ ማለት ነው እና ጁሱን ማለት ነው። እሺ ጓደኞቼ በመቀጠል ዱቄቱን ጨምራለሁ። ዱቄቱንና ቤኪንግ ፓውደርና ቤኪንግ ሶዳ እዚህ ያዘጋጀሁት ማለት ነው። ካለ እንደዛ አድርጓለሁ። ከዛ አምስለዋለሁ እንደዚህ
እሺ ጓደኞቼ አሁን እንደዚህ በደንብ አድርገን ትንበያዋለሁ ማለት ነው እንደምታዩት እንደምታዩት በጣም አሪፍ ነው ማለት ነው። አሁን ወደ ፍሬንት እናስገባዋለን። እሺ ጓደኞቼ ያው እዚህ ባሬክስ ላይ እንግዲህ ዘይትና ትንሽ ዱቄት ነው በዚህ ዙሪያውን የነሰነስኩበት ማለት ነው። ያው በኋላ ላይ እንዳይዝብን ነው እንደዚህ ያደረኩ ማለት ነው። እሺ ጓደኞቼ አሁን እንግዲህ ፍሬንት ውስጥ እናስገባዋለን ማለት ነው። እሺ ጓደኞቼ አሁን ፍሬንት ውስጥ እናስገባዋለን ማለት ነው። እንደዛ አድርጋለሁ ማለት ነው። ያው እንግዲህ ለ30 ደቂቃ ልዘው አስቀምጠዋለሁ ማለት ነው። ከ30 ደቂቃ በኋላ እንገናኛለን። መልካም እሺ ጓደኞቼ አሁን እንግዲህ ጨርሷል ማለት ነው። አብረን እናያለን። እሺ ወዶቼ ያው እንደዚህ እንደምታዩት እንግዲህ አሪፍ ሆኗል ማለት ነው። እሺ ጓደኞቼ ያው እንግዲህ እኔ መስል ነበር ማለት ነው። ያው እንደምትወዱት ተስፋ አደርጋለሁ። ያው እንግዲህ እንደምታዩት በጣም አሪፍ ነው ማለት ነው። ያው ሰርታችሁ ሞክሩት ማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁ። ሰብስክራይብ ላይክ ያደርጋችሁ አበረታቱኝ። ሰላማችሁ ይብዛልኝ። ባይ